ስሜ አልማዝ አበራ ይባላል። የቃሊቲ ሁለተኛ ደረጃ ትምህርት ቤት የስርዓተ ጾታ ክበብ ተጠሪ ነኝ እና በዚህ አሁን ያለንበት ቦታ ስርዓተ ጾታ ክበብ ውስጥ ነው። እዚህ የምንሰጣቸው አገልግሎቶች የተለያዩ ትሬኒንጎችን ለክበቡ አባላት እንሰጣለን። ተጨማሪ ደግሞ ሴፍ ስፔስ አለን። ተማሪዎች የወር አበባ ላይ በሚሆኑበት ሰዓት ላይ መተው ሞዴስ ቀይረው አርፈው ራሳቸውን ዘና አድርገው የሚሄዱበት ቦታ ነው። እስኪ በምን ይጠቀማሉ ሌሎች ይሄን አፎርድ ማድረግ የማይችሉ ሰዎች ምን እያደረጉ የሚጠቀሙ ይመስላችኋል? በጨርቅ ቤታቸው ውስጥ በጨርቅ መጠቀም ይችላሉ። ጽናትስ ምን ይመስላል? በጨርቅ በሚታጠበው ሞዴስ ጨርቅ አንሶላ ቅዳጅ ነገሮች ወይም የማይጠቀሙ ሊኖሩ ይችላሉ። እሺ እናንተስ ለመጀመሪያ ጊዜ የወር አበባ ሲመጣባችሁ የት ነበረ? እንዴት ነው ስትጠቀሙ የነበረው? ያኔ ቤት ውስጥ ነው። ቤት ውስጥ ደግሞ ለእናቴ ነው ቀድሜ ነገርኳት። ከዛ ወዲያው ሞዴስ በአቅራቢያችን ከሚገኘው ሱቅ ሞዴስ ገዝታ በሞዴስ ነው የተጠቀምኩት። ኦኬ እኔ ትምህርት ቤት ውስጥ ነበረ። ለማንም አልተናገርኩም። ለስም ጠሪ ነበር የተናገርኩት ተማሪ ስለሚፈራ። ከዛ ስም ጠሪ አይዞሽ ብላ ሞዴስ ቦርሳ ውስጥ ይዛ ትንቀሳቀስ ነበርና ሞዴስ ሰጠችኝ። ከዛ በኋላ አረጋግታ ቀሚሴን ጠርጋ ምን ብላ እሷ ነች የሸኘችኝ። ከ60 ሚሊዮን በላይ የሚሆኑ ሴቶች እንዳሉ ይታወቃል። ያንንም ደግሞ 28% የሚሆኑት ብቻ ናቸው አፎርድ የሚያደርጉት። ያ ማለት ደግሞ ከ10 ሴቶች 7ቱ ምንም አይነት ሞዴስ አይጠቀሙ ማለት ነው። ስለዚህ በምን አይነት ሁኔታ ውስጥ ነው ያሉት? ቅድም እንዳልነው ጨርቅ እየተጠቀሙ ሊሆኑ ይችላሉ፣ ወይም ደግሞ ፔሪየድ ላይ በሚሆኑበት ሰዓት ላይ ትምህርት ቤትም ላይመጡ የሚችሉበት ሁኔታ አለ ማለት ነው። እና ይሄ ነገር መኖሩ ምንድነው አድቫንቴጅ ወይም ደግሞ ጥቅማቸው ምንድነው ወደሚለው ነገር ስንመጣ ድሮፕ አውትን እንዲሁም ደግሞ ፍሪሊ ኮንፊደንሻሊቲያቸውን በደንብ ምን እንዲሆን ያደርጋቸዋል እንዲጨምር ያደርጋል ማለት ነው። እንግዲህ እንደ አንድ ስርዓተ ጾታ ተጠሪ እና እንደ አንድ መምህር የሚያሳስበኝ ነገር ምንድነው በሁሉም ትምህርት ቤቶች ላይ ስፔሻሊ ኤቭሪ ስኩል ላይ በምንሄድበት ሰዓት ላይ የውሃ እጥረት አለ እና ይህን የሚመለከታችሁ አካሎች ፕሊስ የውሃ ግንባታዎች ምንም በትምህርት ቤቱ ከቨር ላይ ይደረጉ የሚችሉና ግንባታ ሊጠይቁ የሚችሉ ነገሮች ስላሉ ያንን ነገር እንደ ፐርሰናል ሃይጂናችንን ለመጠበቅም በጣም የሚያስፈልገን ስለሆነ ይህንን የምታረጉ ወይም ደግሞ ይህንን መልእክት የምታዳምጡ አካላት እዚህ ላይ ፎከስ አድርጋችሁ ብትሰሩበት ዲሲሽናችሁን ቶሎ በአፋጣኝ አንገብጋቢ ነው ያስፈልጋል። አንድ ሴት ልጅ የወር አበባ በመጣባት ሰዓት ላይ ሞዴሱን ብቻ ማደልና እነዚህ ነገሮች አሉ ከማለታችን ተጨማሪ ምን ያስፈልገናል? ውሃ ያስፈልገናል። ፓድ ውድ ነው እና ይሄ የሚታጠበው ፓድ ይመጣልን ለኛ ምን ያህል ይጠቅመናል ማለት ለአብዛኛው የሴት ተማሪዎች ሁሉም ወደዛ አይመጡም። ፓድ ፈልገው ሁሉም ወደዛ አይመጡም። የሚቀሩ ተማሪዎች አሉ። እዛው ልብሳቸውን እየነከባቸው እስከ 9 ሰዓት ድረስ ክፍል ውስጥ ቁጭ ብለው ተማሪ ሲወጣ የሚወጣው ተማሪዎች አሉ እና ያው ክላስ ውስጥ እንኳን ፕሬዘንት እንኳን ለማቅረብ የሚያፍሩ ተማሪዎች አሉ እና ፓድ ቢቀርብ